ማማዬ እኔ ምልሽ ግን ሁሌ ሳወራ ዝም ብለሽ እንደዚህ የምታዳምጪኝ የማወራው ነገር ግን ገብቶሽ ነው? እስቲ ንገሪኝ፣ ገብቶሽ ነው ማማዬ? ዛሬ መጣሁት ማለት ነው። ምርጥ ያራዳ ልጆች ፎሎ እያረጋችሁ ወዬ በሉ ይልላችሁ ነው። ምን ነው ዝም አላችሁ? ምንድነው ጸጉሬን እየነካ የምታበላሸው? ደህና የተቀለልኩትን አበላሸብኝ። አባዬ ደግሞ በቃ ራስሽን ቻይ ብለኝ የለ እንዴ? በቃ ተፈተፈ ልበልበት አትረብሽኝ። ምርጥ ያራዳ ልጆች ፎሎ አርጉኝ። እሺ ይመቻችሁ። ክርስቲዬ እስቲ ዛሬ ስለ ኢትዮጵያ ፖለቲካ ትንሽ እናወራ። አሁን ለምሳሌ ኢትዮጵያ ውስጥ አንቺ ክርስቲዬ እስቲ ዛሬ ሁሌ ለሚዘገየው ደሞዜ እንዝፈንለት። አይራቅ የምትመጪበት ቀን፣ አይራቅ የምትመጪበት ቀን፣ አይራቅ የመገናኛው ቀን፣ አይራቅ የምትመጪበት ቀን። ዛሬ ማማዬ የምትወጂውን ዘፈን ነው መጋበዝሽ። ሳላይሽ አሉልም አይሆንም አልቀርም ካለሽበት እመጣለሁኝ ናፍቀሽኛል ላይሻለሁ። ተመቸሽ ማማዬ? ዋው ማማዬ የዳይፐር ማስታወቂያ ሰርተሽ ሲከፈልሽ ብርሽን እኔ ጋር ታስቀምጪው አይደል እንዴ? ምን ነው ማማዬ እርጎ ገዛውልሽ እኮ እምትወጂውን እርጎ። ቆይ ታረጋጊ። ቆይ ያዥ። ውይ በጋ ደንግጪ ማማዬ። እኔ እኮ ሳንቲም ማጠራቀም ይሆንሻል ብዬ ነው። ያዥ እንጂ ወዴት ነው የምትይው ማማዬ? እኔ ከዚህ በኋላ የማንም ሰው ድጋፍ አያስፈልገኝም። ወይኔ በላቸው ያዙኝ እንጂ። እማማ ዝናሽ እስቲ ህልሜን ይፍቱልኝ። አቤት የብር ነገር ይወዳሉ መቼም። ህልሜን ይፍቱልኝ። ምን ነው 100 ብር አልበቃዎትም እንዴ? 100 ብር አልበቃዎትም? ህልሜን ይፍቱልኝ። አይ ዛሬ ላይ እንደው በቃ ሊያደርቁኝ ነው። እርጎ ላምጣሎት ወይ? አይ ካልፈቱልኝ ምን ያደርግሎታል? በቃ ብሩ ታዲያ ህልሙን ይፍቱልኛ እንዴ? ማማዬ ቀልድልሻለሁ፣ ባያስቅም ትስቂያለሽ። እሺ አንዲት ጦጣ ዛፍ ላይ እየዘለለች ድንገት ድው አላለችም? ከዛ ደግሞ ድጋሜ ሙዝ ልጣጭ አንሸራቷት በቂጧ ድው አላለችም መሰለሽ? በቃ በግድ ሳቂ ስላልኩሽ አስመሰልሻ? ማማዬ አሁን ጠረጴዛ እንዴት እንደሚወለወል ነው ማሳይሽ። ይኸውልሽ እንደዚህ ዞር እያረግሽ በደምብ ጽድት ታረጊዋለሽ። እሺ እስቲ አሁን ያሳየሽ ሞክሪ ጎበዝ። ቆይ ለምን አንደኛን አረብ ሀገር ልካት አሰረኝም? አሁንስ አልበዛም እንዴ? ማማዬ እንደዚህ ሻሽ ስታረጊ ሲያምርብሽ ደግሞ ስስቂ። እስቲ ሳቂ እስቲ አዎ ማማዬ እንኳን ደስ አለሽ። ይኸው ጥሩ ደሞዝ ያለው ስራ ተገኝቶልሻል። ሻንጣሽን አዘጋጅቼልሻለሁ። ልክ ሰርቪሱ ሲመጣ ወደ ስራ ትያለሽ። እሺ ታዲያ ደሞዝ ሲገባልሽ እንዳትረሽኝ አደራ። ጎበዝ እሱ ፈጣሪ እሺ ይበልሽ። በቃ ሻንጣሽን አዘጋጅቼልሻለሁ። ይሄው አዘጋጅቼልሻለሁ። ተኝ በቃ ረፍት አድርጊሽ። እስከዛ ጎበዝ ተኝ። ክርስቲዬ አሁን ዜና ላነብልሽ ነው፣ አዳምጪ። ሰበር ዜና! የዳይፐር ዋጋ መቀነሱን አስመልክቶ ለሁሉም ህፃናቶች አንዳንድ ሙሉ ዳይፐር እንዲታደል ተወስኗል የሚባል ዜና በሰማ ለአንቺ ነበር ሮጬ ሄጄ ማመጣልሽ። እንዴ ምንድነው እጅሽን ዘርጋው? ኧረ እኔ ምኞቴን የተናገርኩት። ይልቅ ለዜናው አጨብጭብልኝ የኔ ቆንጆ። እስቲ ተመልከቱ የስጋ ፍቅሯን። ማማዬ ዛሬ ቆንጆ ሽሮ እንሰራለን። ግጭው። እሺ ላንቺ ስጋ ስራልሻለሁ። ጨብጪ። ተመልከቷት። ጨብጪ። ጎበዝ። እሺ ጎበዝ። በዚህ ኑሮ ውድነት ስጋ ሽሮሽን ትበያታለሽ። እንዴ ምን ሆነሽ ነው የምታለቅሽው? ምን ሆነሽ ነው? የቤት ኪራይ ደረሰብሽ? ንገሪኝ። መብራት ክፍያ ደረሰብሽ? ነውስ ቤዛ አለቀብሽ? ግዢ ተብለሻል? ከፋይ ተብለሻል? ኧረ ተይ እኛ እኮ ነን ማልቀስ ያለብን። ኧረ ተይ አንቺ ልጅ ኧረ ተይ። ቁጭ ብለሽ እየበላሽ እየጠጣሽ ጭራሽ ታለቅሻለሽ። ዋ ከዚህ በኋላ በታለቅሺ ወጥተሽ ከሷ አልጋ ላይ ተነስተሽ ስራ ትፈልጊያታለሽ። ስራ ፈልገሽ ራስሽን ቻይ። እሺ በይ ጎበዝ። ማማዬ እንግዲህ በዓል ደርሷል። ቤት ውስጥም ያለሽው ሴት አንቺ ነሽ። ወደድሽም ጠላሽም ዶሮ ትሰሪያለሽ።
የምን እንዴ ነው ደግሞ ሙያማ ትለምጃታለሽ። ነይ ዙሪ ነይ። ይኸውልኝ እኔን ቀብራራ እንዴት ተቀምጣ ቁጭ እንደምትል እግሯን አጣጥፋ ምናምን ደግፍ። ቆይ ምን አርጊ ነው? ዝም በይ። ቆይ እኔ ነኝ የማወራው። ዝም በይ አንቺ። አንቺ ምን አለብሽ ነው እንደዚህ ቀብራራ ብለሽ ነው የምትኖሪው? የኔ እናት ከኪስሽ 1 ብር ብታወጪ ይኸው እንዴ ሻሽን ግንባርሽ ሊያስረሽ ትመላለሽ ነበር። አካውንት ውስጥ ገንዘብ አለ? ምን አካውንት ውስጥ ገንዘብ አለ ወይ? ሰምተሃል? ማማዬ ወደፊት ከገንዘብና ከፍቅር የቱ ይበልጣል ብትባይ መልስሽ ፍቅር ነው። እሺ ምንድን ነው ያልሽው? ጭራሽ እኔን አይ ወይ ጉድ ክርስቱ። ኧረ ተኛ። ኧረ በፈጠረሽ 8 ተኩል ሆኗል። ቆይ በዚህ ሰዓት ምንድነው ስልክ የሚያስጎረጉርሽ? ከማን ጋር መጀናጀን ለምደሽ ነው? ኧረ ተይ በፈጠረሽ ኧረ ተይ። እኔ እኮ ግርም የሚለኝ ማማዬ ይሄ 1 ብር የሚባለው ልጅ ሴቶቹ ሲያዩት እንዴት እንደሚያረጋቸው እንዴ! ምንድን ነው አንቺም ማማዬ አንቺም ማማዬ እኔ የምልሽ የሆነ የቢራ ድርጅት መጥቶ የቢራ ማስታወቂያ ስሪልኝ ብልሽ አሰሪም እንዴ? ምን እንደ ያለው ቢዝነስ እኮ ነው ማማዬ። ማማዬ ያው እንግዲህ መጥፎ ዜና ላይ ነግርሽ ነው። ምንም ላደርግ አልችልም። አሁን እንግዲህ 1 አመት ሞልቶሻል አይደለ? 1 አመት ሞልቶሻል። ስለዚህ የቀረሽ ዳይፐር እቺ ነች። ከዚህ በኋላ እኔ መግዛት አልቻልኩም። አመት ሞልቶሻል። ወጣ በይና ሸቀል አድርገሽ ዳይፐርሽንም ገዝተሽ ነይ። ወተት ዱቄትሽንም ጽሁፉን እጽፍልሻለሁ ገዝተሽ ትመጫለሽ። አደንግጭ። በቃ አሁን አመት ሞልቶሻል። ተነሺ ሸቀል አድርገሽ እዚህ ቁጭ ብለሽ ነገርኩሽ እኮ። ጎበዝዬ ና ጎበዝዬ ና ክርስትዬ በላው። ገና በ1 አመቷ ጥበብ የጠራቻት ብርቅዬዋ አርቲስት ክርስቲና። ክርስቱ አሁን እቃቃ ምን ያደርግልሻል? አሁን እቃቃ አንቺ ምን ያደርግልሻል? ስራ በመፈለጊያ ሰዓትሽ አሁን እቃቃ ምንድን ነው? ማማ ኖ ማማ ኖ ማማ ኖ ማማ በይ አስባልኳት። ማማ ኖ ማማ በይ ማማ ተያይዘው የት እንደገቡ ጉዴን ብቻ ይውልኝ። ጉዴን ብቻ ይኸው አባትና ልጅ የሚሰሩት። እኔ እኮ ከልጅቷ ራሱ ማይሻል ሆነ። ይኸውማ ምን እንደሚያደርጉ ይኸው ብቻ። እኔ የምለው ምን እያደረጋችሁ ነው? ጥጦ እየጠባችሁ ነው? እኔን እንደምትጠቡኝ ነው የምቆጥረው። እኔ በየወሩ እኔ አልበላም። አንቺ ብትበይው አንሶ ተደብቀሽ። ይሄ ሰውዬ እኔ ከቤት ላባረራችሁ ነው። አሁን ሻንጣችሁን አዘጋጅቼ በተወደደ ወተት ምን እያረክ ነው? ኧረ ተው። አይ ደግሞ በቃችሁ። ደግሞ ይበላል እንዴ ኪያደ ታይ እንጂ ጠረጴዛ ምን ሆነሽ ነው? ማማ ነይ። አንቺ ማማ እናቴ ነይ ምን አገባኝ? ነይ ቤዛ ቺፕስ ምን ሆነሽ ነው ማማ? ለፎቶ ነው እናቴ። ማማ ምን ነው? ምን ሆነሽ ነው እናቴ?
ምን ሆነሽ ነው? ምን ሆነሽ ነው? ምን ገጥሞሽ ነው? ማማ ምን ነው? ነይ እስኪ ቁጭ በይ። ና አባባዬ ና ደከመኝ። ና አንተ እዚህ ጋር ቁጭ በይ እስኪ። እንዳይደክም ነይ እስኪ አጉርሽ እናቴ። ነይ ሂጂ አንቺ ልቀቂኝ። ምን ትላለች? ነይ እናቴ። ማማ ደስታዋን ትወስጂባታለች። ነይ 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 ማማዬ። እምቢ እናቴ እንኳን አልተንከባከበችኝም። ና አባባዬ ና ወደ እኔ። ተይው ግድ የለሽም። ተይው ግድ የለሽም ማማዬ፣ እኔ አበለዋለሁ። እሺ አንቺ ብይ ይላል። ግድ የለም ተይው ብላለች። ልቀቂኝ። እኔ ልጄን ነው የምበላው። ወይኔ እድሌ። ከጠረጴዛ ላይ ልብላ። እዚህ ቤት ብኖር በቃ ወፍራለሁ ማለት ነው። በቃ ብላ ግድ የለም በቃኝ። ና ቆይ ማማ አልበላም። ነይ አንቺ ልጄ እያለች እሷን በቃ አትብላ። ና ልሳምህ። በቃ አትብላ ግን ና ልሳምህ እና በቃ አትብላ ግን እኔ ልሳመው በቃ። እንደ አንቺ ራስሽ ተይ። ምን እየሆንሽ ነው? ቆይ ኧረ ተይ ልሳመው እንዴ። ባባ የኔ ነው አይደል? በቃ መብላት እንኳን በቃ የኔ ልጅ በቃ ጌታም በቃ እኮ አራት ነው ያነሳሽው። እዚህ አስቀምጥ። አይ በቃ የወፍጮ ቤት ቋት አስመስኛለሽ። ማን ይመጣ? ሄይ ማን ይመጣ? ማሚ ማን ይመጣ? ናፍቀሽኝ ብታይ ሰርፕራይዙ እኮ ይሆንና አፍንጫሽ ደፍን ነው ብሏል። ማሚ አባባ መጣ። ወደ ጸባችን ልትመለሽ ነው? እሱ ጋር ቁጭ ይበል። ካኳስ ቁጭ ውጪ ታፈሽ እሱ እደት ተጠበያ እሷ ተጠበያለች። ውጪ ብርድ አልመጣሽ? የቱ ጋር መጣሽ? እዚህ ጋር እየበረደ ብርድ ምንድን ነው? ብርድ ገላ መታጠብ ነው። አንቺ ሞር ነሽ ግን ማማ አሁን ፍቅር አልነበረን? እግሬ ላይ ተይተሽ አለብን። እቺ ናት ብላል ካደች።
እኔ የምልሽ ቆይ ማን ነው ገላሽን ውጪ እንድትታጠብ ያደረገሽ? እሷ ሰው ትራገጫለሽ? የሚራገጠው አህያ አህያ ነው የሚራገጠው ነው ያልኩሽ። አርጎ ነው እዛ የሚከተው። ግን እኔ በጣም የገረመኝ እኮ ውጭ ገላሽን መታጠብሽ እውነት እኔ በጣም ስሎሞ ላይ አድርጋ ነው የምትነግር ክስቶ አንቺ ኧረ እኔን ትገይኛለሽ። አባትሽን ቸኮሌት ቤት ትወስጂዋለሽ። አንቺን ኢየሱስ ጋር ትወስጂያለሽ። ኢየሱስ ጋር ግን ያው የምትይው ነገር አልገባኝም። ያለሽ ድሮም እኮ ያለሽ የህፃን ልጅ መጨረሻው ስቆ ማለት ነው። ተርሽ በቃ ወረጅ ተርሽ ወረጅ እስኪ ይሄኛው ወይኔ እስኪ ቆይ ምን ነው ሳሚኝና ይዤ በቃ ሳሚኝና ይዤ ከዚች ጋር አንገትሽን ሳምሽና ይዤ በቃ እዚች ጋር እንደዚህ ለሳምሽ አንዴና ይዤ እሺ ነው እዚች ጋር ሳም ሽንኩርቱን እያወጣች ምኑ ቤቢ ሾው? እሺ ያንቺ ነው። ስጋውንም ታድሎ በላይ መግባቱን ሳታረጋግጡ ወይኔ በላይ ወይኔ ከአጥንቱ ላይ ነው ሄደው ይለያል። ወድቃ እኮ ነው። ምንድን ነው አንድ ብቻ አንድ እኔ ጠገብኩኝ እኮ በእናትሽ ጠገብኩ ማማዬ። እሺ አንቺ በቃ እሺ አንቺ ማማ ምን ሆነሽ ነው? ከአባባ ጋር ተጣልታችሁ ነው? እረፊ በቃ እኔ ላስታርቃችሁ። እውነት
አስታራቂ ያፈልጉ እኔ ነው ቢብት ኧረ ነው በቃ መቼም አትስሚም። አይገርምሽም? አልፈልግም አምቢ አልፈልግም። በቃ እኔ አንድ ሰው እንዳያናግረኝ የእናንተ ድራማ ያልቅ። ማማ ልጥራሽ? ከኔ ጋርም ነው እንዴ ተጣላችሁ? እኔ ምን አደረኩሽ? ሸፋፋ ምን አደረኩኝ እኔ? ያጣብስሻለሁ እንዳትነኪ መብራት። ውሃዋ ይቆጣል። ለእኔ ከፈትክልኝ እኔ ያለው በቃ አትንኪ። ተጣልቼሻለሁ። ተጣልታችሁም ቢሆን ችግር የለውም እኮ ፖለቲካዊ ድርድር። ማማ ላስታርቃችሁ እና ምን ይሻላል? ተኛሽ? በቃ ተኝታለች። እኔን አሳየኝ። ኮኮሜ ልምጣ? ኮኮሜ ኮኮሜ ለመታረቅ እኮ ማማ ሶሪ ነው ማለት ያለብሽ። ሶሪ በይው አባባ፣ ሶሪ በይው። እንደሱ አይደለም። ታይዋ ቻው፣ በቃ ጉድ ናይት። ትንሽ ከቦታዬ ወድሻለሁ በጣም። ሂጂ አባባን ሞበይውና ታረቁና እንተኛ በቃ። ምንም አልፈልግም። እንድትስመኝም እንድትነካኝም አልፈልግም። ያው ነካሹ አባባን አሳመምሹ። ወይኔ ማማ፣ ወይኔ አባባ አይዞክ ማማ። say sorry ቶሎ በይ። አይ ሶሪ ነው ማለት ያለብሽ። ይቅርታ በይው። አለቀሰ አባባ፣ እንባ ወረደ። ማማ ማማ በቃ ሶሪ በይው። እቀፊው በቃ እቅፍ አድርጊ። እቀፊው። በልብስሽ በጣም ተወጇለሽ አባባን። ኧረ ልብስሽን አፍንጫ ውስጥ ከተሽ ነው እንዴ? ለነገሩ የአፍንጫውን ስፋት አይተሽ ነው። በቃ ሟቤው ታረቁ በቃ። ጉድ ናይት። እኔማ ተነስቻለሁኝ። ስትታረቂ መከራ ከአባባ እንትን ላይ ትንሽ ምናምን ትላለች። ቻው አየህ፣ በስመ አብ እንዳለ ጠረቅሽልኝ። አመሰግናለሁ። ቻው በቃ። ዘራ እባክሽ እየቀጠቀሽኝ ቆይታለሽ። እንደዛ ዘራ ለቀቅ አልፈልግም። አይ ምንም ቆየ ጉዳይ ነው። እኔ መቅረጽ አቃተኝ። ወይኔ ጌታ እንደውም እንዳታናግረው እንጂ ለዛ አጣሽው ምኑን አረታይ ለምንድን ነው የምነሳው? ይሄ
አባባ ነው። ዋናው መነሳት ነው። ምን ልታረጊው ነው? ሹሩባ ልትሰሪው? አልፈልግም መነሳት። እሺ ይኸው በቃ ተነሳ። ተቀመጥሽ በቃ ተቀመጥሽ በቃ። እሺ እኔ ትበላ ቤዛ ላይ ተኛ ወይስ? አዎ እኔ ላይ ተኛ እንዲመች። ሰሪው ነው። አንቺ እኮ ድንቅ ሴት ልጅ ታውቂያለሽ። ብቸኛ ኢትዮጵያዊ መላጣ ሹሩባ መሰለኝ። ጸጉር የሌለው ላልቀስ እንዳንቺ አሁን ጸጉሬን እየተሰራ ንገሪኝ የኔ ፍቅር ምን ልበላው? ምን ነው ንገሪኝ የኔ አበባ ምንድን ነው እሱ? ምን ሆነሽ? ለምን አለቅሻለሽ? ምን ሆነሽ ነው ንገሪኝ የኔ ፍቅር ምን ሆነሽ? አባቴ አባቴ ጮክ በይ አልተሰማኝም። አባቴ ቤት ይሁን እዚህ ስራ እኮ ነው የሄደው የኔ ፍቅር ለስራ እኮ ነው። ስራ እንዲሄድ አትፈልጊም? ይወድሻል እኮ እሱ። እሺ እሺ አታልቅሽበታ። ለምን ስራ ስለሄደ በሩን አከፍትለት ጌታን በይ። ተጣላሹ ያለቅሳላ በር ላይ ይልና ጅቡሃም ያደርገዋል። ደግሞ ብስኩት ገለዋለሁ። ማንን? አያንበሶን። አያንበሶን አባባን እንዳይበላብሽ። ከዛ ሆኜ አሁን ምን አልሽ? አሁን አላስገባውም እዚህ ቤት አላልሽም? ባቢ ደህና ሄደሽ አልጎሎ ማንን? አባቴ ከዛ እቅፍ አድርጌ ምግብ አበላውና ወይኔ ታድሎ ቻኮሌት ሰጠዋለሁ። በስመ አብ ሁሉ ከዛ ኮኩማዩን ካፍቼለሽ ያና አትሄጂበትም። እሱም እንዳይሄድብሽ እነግረዋለሁ። እሺ እኔ ፍቅር እሺ ከዛ ሳታት ቤት ወስጃ የሳተትና ቻኮሌት ገዛና ይሄን ሁሉ ማማለያ ነግረሽው ካልመጣ እኔ ራሱ ተደርቤ እጣላልሻለሁ። ማን አባባን አያንበሳ ከመጣበት ወደ ሆነ እሺ እንደዚህ በያቸው። ቲክቶክ ፎሎ አድርጉኝ እኔ እኮ ወዳችኋለሁ በያቸው። አለላችሁ አትያቸው አትወጃቸው። እሺ በቃ በእናትሽ ትር ቤት እንደ ጉድ ፈላ ዘንድሮ። ምን ነው አባባ ለታው አራታይ አባባ እስቲ ግሬን ያዝ ያዝ አድርገኝ ደከመኝ።
ኧረ ተይ ግን ተይ ማማዬ፣ እኔ እኮ እወድሻለሁ።